ዲያብሎስን መዋጋት አማራጭ አይደለም። እንክርዳድ እንዳይበቅል ክፉ ዘርን ማስወገድ የግድ ነው። ክፉን ዘር የሚዘራው ደግሞ የክፋት መንፈስ ነው። በቤታችን በዙሪያችንና በምድራችን የምናየው ክፉ ፍሬ ሁሉ ከውስጣችን ባሉ ክፉ ዘሮች የበቀሉ ናቸው። በአምላክ እርሻ ውስጥ ገብቶ የሚኮተኩተውን ወንጀለኛ ካላስቆምነው እንዲያድግ የሚጠበቀው ክፉ የሚያፈራው ዛፍ ነው። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ከዚያም ወዲያ ቤቱን ይበዘብዛል። የማርቆስ ወንጌል ምዕራፍ 3 ከቁጥር 27። ያለንባት ስጋዊት ዓለም የክፉ መንፈስ ርስት ናት። በስጋ ፈቃድ ብቻ ታጥራ ያለችው ዓለም የዲያብሎስ ቤት ናት። ወደዚህች ቤት ገብቶ ባለቤቱ ያከማቻቸውን የክፋት ክምሮች ለመበተንና የደበቃቸውን የጽድቅ እውነቶች ለመበዝበዝ አስቀድሞ የኔ ነው እያለ አስተዳዳሪነትን ተጠምቶ የሚንጎራደደውን ቀማኛ መቀፍደድ ያስፈልጋል። አለበለዚያ ባለ ንብረት ነኝ ይላልና ከሰው ውስጥ ተጠምቆ የተሰናዳው የእግዚአብሔር ወይን እንዳያብብ ፍሬውን አጫንቆ ይይዘዋል። ዓለም ላይ የሚስተዋሉት ክፋቶች እንዲቆሙ ክፋትን የሚመራውና የሚሰራው መንፈስ መቆም አለበት። ይህ ነው ሰይጣንን መቃረን ከሆነ ነጠላ ጉዳይ የተያያዘ አይደለም የሚያሰኘው። ብርሃን እንዲገለጥ ጨለማውን መግፈፍ አለብን። ጽልመት ያጠቆረው ክፍል ውስጥ ገብተህ መጋረጃውን ካልገለጥክ ጸዳልን እንዴት ታያለህ? በመጠን ኑሩ ንቁም። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ አውቃለሁ። በእምነት ጸንታችሁ ተቃወሙት። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 9። የተወደዳችሁና የተከበራችሁ የቅድስት ድንግል ማርያም ወዳጆች ቤተሰቦች፣ መላከ መንክራት መምህር ግርማ ወንድሙ በድጋሚ ሕዝበ ክርስቲያኑን ሊያገለግሉ ብቅ ብለዋል። ያሉበትን አድራሻ፣ መቼ እንደሚያገለግሉና የት እንደሚያገለግሉ ሙሉ መረጃውን እሰጣችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ይህንንም መረጃ ላላገኙ የቅድስት ድንግል ማርያም ቤተሰቦች መረጃውን በሙሉ ሼር አድርጉላቸው። አገልግሎቱ በጉጉት ለምትጠብቁ ሰዎች በሙሉ የፊታችን ቅዳሜ ማለትም መጋቢት 5 2018 ዓመተ ምህረት በለሚ ሰሚት ኢንዱስትሪ መንደር ግቢ ውስጥ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የወንጌልና የንግስ አገልግሎት ይከናወናል። ትራንስፖርት ከሁሉም አቅጣጫ ሰሚት አደባባይ ድረስ መጥተው ከሰሚት አደባባይ ወደ ሰሚት ኮንዶሚኒየም የሚወስደው መንገድ እንደጨረሱ ኢንዱስትሪ መንደር ግቢ ውስጥ በመገኘት አገልግሎቱን ማግኘት ይችላሉ። መላከ መንክራት መምህር ግርማ ወንድሙ በድጋሚ በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ብቅ ሊሉ ነው። የማይቀርበት ቀን አይቀርም። ሕይወታችሁን የያዘ ትዳራችሁን የበተነ በሕይወታችሁ ላይ ማሳካት የፈለጋችሁትን ነገር በጠቅላላ እንዳይሳካ የሚቃወማችሁን መንፈስ የፊታችን ቅዳሜ በመላከ መንክራት መምህር ግርማ ወንድሙ ዘንድ አድሮ የእግዚአብሔርን ሥራ እንዲሰራ በፈቀደላችሁ አባት ዘንድ ከእርሳቸው ጋር ተገኝታችሁ ውስጣችሁ ያለውን ክፉ መንፈስ እንድታባረሩ ስል በትህትና ጠይቃለሁ። ጸባኦተ እግዚአብሔር ይከተላችሁ።